ለመጸለይ እግዚአብሔርን በቀጠሮ ቢሆን የምናገኘው አይከብድም? ስለዚህ ነገር ልበ አምላክ ቅዱስ ዳዊት የተናገረው ነገር በጣም ይገርመኛል። በመዝሙር 66 ቁጥር 20 ላይ ጸሎቴን ያልከለከለኝ ምሕረቱንም ከኔ ያላራቀ እግዚአብሔር ይመስገን ይላል። እውነት እኮ ነው። ብዙዎቻችን ለጸሎት ስንቆም አይ በዚህ ሰዓት አልሰማችሁም ብሎ አልከለከለንም። አስባችሁታል? በዚህ በምድራዊ ኑሮ እንኳን ጉዳያችንን ከፍለን እንኳን ለማስፈጸም ስንሄድ አይ አሁን የምሳ ሰዓት ነው፣ ከሰዓት ተመለሱ፣ ከሰዓት ስንሄድ የሻይ ሰዓት ነው፣ ለነገ ተመለሱ፣ ከዚያ ለሳምንት፣ ከዚያ ለወር እየተባለ ቀጠሮ በመስጠት የተመላለስንባቸውና የጫማ ሶላችን የጨረስንባቸው ብዙ ጊዜያቶች እኮ አሉ። እግዚአብሔርን በጸሎት ለማግኘት ስንሄድ ግን ቀነ ቀጠሮ አልሰጠንም። በችግራችንና በመከራችን ሰዓት በለመንበት ቅስፈት ጸሎታችንን ይሰማል፣ እንባችንን ያብሳል። ታዲያ ከዳዊት ጋር አብረን ሆነን እንዲህ እንበለዋ፣ ጸሎቴንም ያልከለከለኝ ምሕረቱንም ከኔ ያላራቀ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ።